የገጠር ልጅ መጥቷል እየተባለ ነው። ግሩፕ ላይ ሄዳችሁ ወይ ደውላችሁ ስጡትና የሰጣችሁትን ኮድ ግሩፕ ላይ ጻፉትኝ። ከዛ እኛ እንስበዋለን። አሞራው አብረው የነበሩ ልጆችን ይሄ ገጠር ልጅና አንድ ጊዜ አቁመው ዝን ላይ አቁመው እንዳትቀይራት እነሱን አስገብቶ መጀመሪያ በሰላም ነገሮች ከመጀመራቸው በፊት እንዲሰጡ መጠየቅ፣ ፎቶቸውን ምናምን ማሰራጨቱን ትቶ መጀመሪያ በሰላም ዛሬም እንደ ትላንቱ ከሆነ ሌሎቹን የማያመጣቸው ከሆነ ከዛ በኋላ የሚሆኑ ይሆናል። አረ ወንድሜን ሁላ አግተውብኛል የሚል በጣም ብዙ ሜሴጅ እኔ ጋር ራሱ እየገባ ነው። ይመች ማለት ነው። ይመች አንተ በቃ የሸዋ ልጆች ላይ ጀኖሳይድ ማለት የዘር ማጥፋት ወንጀል እየሰራ ስለሆነ እኔ አሁንም በቃ ዋና ተጠያቂ የማደርገው ይመችን ነው። ይመች ቤተሰቦቹ ንብረቱ መያዝ አለበት። በቃ እኔ ሳውዲ ካለው ፖሊስ በላይ እኔ ኢትዮጵያ ያለው የሆነ ነገሩ ቢያዝ ወዱ ሳይሆን በግዱ ይለቃል፣ ወዱ ሳይሆን በግዱ ያመጣል ያለውን ነገር በጠቅላላ። የእውነት ሰው በጣም ብዙ እየጻፉልኝ ነው በስልክ የሁላ ሳይቀር እግዚአብሔርን ነው የምነግራችሁ። እኛ ነገር ደግሞ ሳይድ ሁላችንም ያላየነው አንድ ነገር አለ። ይመች እንደገና ደግሞ ተክላይ ይሄ አሉ አይደለ? የነዚህ ግሩፖች እኛ ስለነ ተክላይ ግሩፖች ነው የምናወራው። የነ ተክላይ ግሩፖች ምናልባት ሴቶቹ ሞቱ እያሉ እንትን የሚሉ ልባቸውን እየሸጡ ኩላሊታ እዛ አካባቢ የማይደረግ ነገር የለም። እንደዛም አድርገዋል እያደረጉ ይሆናል ሴቶችን። ይሄንን ነገር በደንብ ይሄ ነገር ተጣርቶ ጥግ ድረስ ከተሄደ እነዚህ ዝርያቸው ምናቸው መኖር የለበትም ምድር ላይ። ለምን ኩላሊት ይሸጣል፣ ልብ ይሸጣል። ማይደረግ ነገር እኮ የለም። የመን ላይ ማይደረግ ነገር እኮ የለም። ስለዚህ ይሄንንም ነገር አተኩረን ልናይ ይገባል። እኛ የገጠር ልጅን የምንጠራው ድርጊቱን አድርገሃል ሳይሆን የደበቅከው ነገር ግን አለ። ፈርተህ ከሆነ ህዝብ ካንተ ጎን ነው። መታችሁ ስደት ላይ የነበራችሁ ልጆች ሁላችሁም መታችሁ የተደረገውን ነገር ምንም ነገር ሳትፈሩ ለእናንተ ዋስትና እዚህ ገስት ላይ ያለው ከሙኒት ጀምራ አሞራው እዚህ ገስት ላይ ያለው ለእናንተ ነብስ እኛ ኃላፊነት እንወስዳለን። ምንም አይደርስባችሁም። ህዝብ ከጎናችሁ ነው። መታችሁ ፍርጥርጥ አድርጉና ነፃ ውጡ። እዛው ሳውዲ ነው ያለው። አሁን የገጠር ልጅ ነው ኢትዮጵያ ነው የገባው። ገጠር ልጅ ሳውዲ ነው የገጠር ልጅ ና እኛ አንተን ማጥፋት መቃወም አንፈልግም። ና ትክክለኛውን ነገር ንገረን። ራስን ነፃ ውጣ ከዚህ ነገር ውስጥ። ችግር የለውም። እሱም እንደዚህ እናደርጋለን። የገጠር ልጅ ከመጀመሪያው እስከ መጨረሻ ያለው አፍረጥርጦ እውነቱን ከነገረን የኛውን መረጃ እውነተኛ ከሆነ እኛ ራሳችን በራዋተን ወደ ሀገር አስገብተን ስራ እንከፍትልሃለን። ራሳችን ብቻ እነዚህን ልጆችን አስረክበን የተመቻቸ ኑሮ እንከፍትልሃለን እኛ ራሳችን። መጥተህ ግን የምታውቃትን አንድ በአንድ ወጥተህ ንገረን። ኢቃማ አውጥቶ ነው የመጣው። ጅዳ ካልተመቸው ወደ ሪያድ እናስወስደዋለን። ሳውዲ ላይ ሆኖ ጌሙን እየተጫወተ እጣውን እየጣለ በስነ ስርዓት ሴፍቲው ተጠብቆ የሚፈልገው ተደርጎ ይኖራል። እሱንም ካልፈለገ ሙሉ ወጪውን ሸፍነን አይዲውን አሰርተን ዱባይ እናመጣዋለን። እናቴ ሳውዲ ቃማ አውጥቷል። አሁን እንደምን በዛ ገሬ ነው እሱ በቃ ይሄን ነገር ተናግሬ ሳውዲ ሰላም አልኖርም እንኳን የሚል ከሆነ እኛ ሙሉ ወጪውን ሸፍነን ዱባይ እናመጣዋለን። ምንም የሚያስፈልገው ነገር የለም። ይሄን ነገር በውስጥ አወራቸው። እነ ብሪጅስቶን እነ መሲ እነ ሳሪን በውስጥ አውራቸው። እዚህ ላይ ፈርተህ ከሆነ መሲ ይኸውልሽ ሳውዲ እና ዱባይ ይለያያል። እነዚህ ሰዎች አሁን ሳውዲ ውስጥ መኖር አይችሉም። ማን ጋር ይኖራሉ? እንደው ማን ጋር ሰርተው እነዚህ እኮ አቁቶላቸዋል ከሳውዲ። በቃ የተበላሸ ህይወት ነው። የልጁትን ህይወት እንዳበላሹ የራሳቸውም ተበላሸላቸው። ግን የማይጸጽተን ለምናቸዋል። እንደ ወንድም ደውለን አልቅሰን ለምንናቸዋል። እሺ አንድ ሀኒ ቀጥል። እንግዲህ ሀኒ ሁሉም የሚያውቃት በየመንገዱ የቀሩ እንግዲህ ሀኒ በየመንገዱ የቀሩ ሴት እህቶቻችን እሷ ድምጥ ናት። ምንም ጥርጥር የለው። ሀኒ በህይወት ካለች በህይወት ኖራ እንድናያት የሁል ጊዜ ምኞታችን ነው። ኢንሻአላህ ሰያ ሪከርድ እንድናረግ በደንብ እንችላለን። እሺ
አማርኛ ነው አረበኛው። እኔ ላውራ ከዛ አንተ በአረበኛ ታወራለህ። አረበኛ ላውራ ማን ቀጥ አንቺ እሺ አንዴ ካህና ጀምረው። እሺ ውድ ኢትዮጵያውያን፣ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኢትዮጵያ ውስጥ የምትገኙ ኢትዮጵያውያን፣ እነዚህ አሁን ከዚህ በታች የምናሳያችሁ ፎቶዎች በጠቅላላ የመን ላይ ታግተው የሚገኙ ተገለዋል ብለው የተለያየ ወንጀል የተፈጸመባቸው ሴቶች ናቸው። እችኛዋ ሀና ትባላለች። ሞታለች ብለው ለዘመናት የደበቋት ነች። ግን እኛ እንዳልሞተች አረጋግጠን መኖሯን አውቀናል። እገታ ላይ ነች። ቀይረው ሁለተኛውን አድርገው። ሌሎች የተለያዩም ሴቶች አሉ። እችኛዋም ሌላኛዋ እህታችን ነች። ለአቅመ ሔዋን እንኳን አልደረሱም። በእድሜ በጣም ትናንሽ እና ለጋ ልጆችን ይመች የሚባል ሸዋ ላይ የተወለደ ልጅ እሱ ነው መልምሎ ከደላሎች ጋር ሆኖ ሳኡዲ በህገወጥ መልክ የሚያስወስዳቸው። ሴቶቹ በመንገድ ላይ ሲሄዱ ይደፈራሉ። የተለያየ አይነት ወንጀል ይፈጸምባቸዋል። ይደፍሯቸዋል፣ ያግቷቸዋል፣ ለተለያየ በደልም ይደርስባቸዋል። እንዲሁም የእነሱ አገልጋይ አድርገው ያስቀሯቸዋል። ምግብ አብሳይ፣ ልክ እንደ ቤት ሰራተኛ ማለት ነው። እነዚህን በፎቶ ላይ ፈርሻ የምታያቸው በጠቅላላ እነዚህ ፎቶ ላይ የምታያቸው ልጆችን በጠቅላላ የምታውቋቸው ካላችሁ ለቤተሰቦቻቸው፣ ለጎረቤቶቻቸው የሆናችሁ ለእያንዳንዱ ሰው ኢንፎርሜሽን። ለዚህ ነገር ተጠያቂ የሆነው ይመች የሚባለው ደላላ ነው። እነዚህ አጋሮቹም አሉ፣ ግን በዋናነት የሸዋሮቢት ልጆች ናቸው። በብዛት የሸዋ አካባቢ ልጆች ናቸው። እነዚህን የሸዋ ልጆች የሚመለምለው ይመች ነው። ስለዚህ መጨረሻ ላይ የእሱን ፎቶ እናሳያቸዋለን። ለዚህ ሁሉ ተጠያቂ ይመች ነው። እሱ የሚኖረው ሳውዲ ሀገር ነው። ሌሎች አባሪዎች ደላላ አሉት። እነ ተክላይ የሚባሉ የትግራይ አካባቢ ተወላጆች እንዲሁም በየተለያዩ እዛ የሚያሸጋግሩ የመኮይ አህመድ የሚባል አሁን እዛ ድንበር ላይ ትላንትና የመኒውን ቀምቶ ስልኩን ቀምቶ የዘጋበት የመኮይ አህመድ የሚባል እነ ጌታሁን ወይንም ጌትነት ብቻ ደላሎቹ ብዙ ናቸው። በዋነኛነት ግን እነዚህ የምታያቸው ሴቶች እንዳሉ ሆነው ቀጣይ ደግሞ መጨረሻ ላይ የይመቹን ፎቶ እናደርግላቸዋለን። ይመችን አምጣው ይለቅ ፎቶ። እሺ ገና እኮ ነው አያልቅም። እነዚህ የተለያዩ ሴቶችን ይደፈራሉ፣ ይደፍሯቸዋል፣ ገንዘብ ይቀበሏቸዋል፣ ደስ ያላቸውንም ይገላሉ፣ ያግታሉ፣ የቤት ሰራተኛ አድርገው ያስቀምጣሉ። አሁንም ደግሜ የምነግራችሁ እነዚህ ሴቶችን የምታውቁ ሰዎች ካላችሁ ቤተሰቦቻቸው ይመች የሚባለው ደላላ ስለሆነ እዛ ጋር የሚያሸጋግራቸው ወይንም ሂውማን ትራፊኪንግ እየሰራ ያለው እሱ ስለሆነ እሱ ነው ተጠያቂ ያለው። በሸዋ አካባቢ የምትገኙ ወጣቶች እንዲሁም ፖሊስ እንዲሁም የህግ አካላት ይሄንን ላይቭ የምትከታተሉ ከሆነ እባካችሁ ይመች የሚባለው ሰው ላይ እርምጃ እንዲወሰድ ሁሉም የበኩሉን አስተዋጽኦ እንዲያደርግ ነው የምንፈልገው። እኛ እዚህ ጋር የተቀመጥነው በጠቅላላ እንዲሁም የብዙ ሰው ሀሳቡ ይሄ ስለሆነ እነዚህ የተለያዩ ህጻናቶች በጣም ህጻናቶች ናቸው። እድሜያቸው በጣም ትንሽ። ቀስ አርገ እነዚህ የምታያቸውን በጠቅላላ በይመች መልማይነት በህገወጥ መልክ ወደ የመን ትሄዳላችሁ ተብለው የተገደሉ፣ የታገቱ፣ የተደፈሩ የት እንደደረሱ ያልታወቁ ሴቶች ናቸው። እቺ ከጅዳ ወደ ልክ እንደሃና ከጅዳ ወደ ኢትዮጵያ ልገባ የዛሬ 2 ዓመት ከሁለት ኢብራሂም ትባላለች። የገምዛ ልጅ ናት። እቺ ሸዋ እችም እቻለች። በህይወት ለመኖሯ ማረጋገጫ አለ። እዛው እነ ሀኒ ጋ ነው አለች። እችንም የደበለቋት እቺ ራሱ አስረግዞ አገር ልኳት ተመልሳ ትመጣ ድንበር ላይ አስገድሏት ይሁን ምን አይታወቅም። ታግታ ነው ዞሮ ታግታ ነው ሙታለች ተብሎ ለቤተሰቦቿ ተነግሯል። ይሄ ልጅ ይመችልም እሱ ራሱ ነው ይመስለው። አንተ አላህ ያሳድገው። ምን እናደርጋለን? በዋነኝነት የይመችን ፎቶ አድርገው ፕሊስ ሪከርድ አድርጉ። ሪከርደሮች ሪከርድ አድርጉ በደንብ እንዲታወቅ። ይሄ ግለሰብ ይመች ይባላል። የሚኖረው ሳውዲ ነው። ተቀማጭነቱ ሳውዲ ነው። ደላላ ነው። ሸዋ አካባቢ ሴቶችን በጠቅላላ እየሰበሰበ
ወደ ሳኡዲ ወስዳለሁ በሚል ምክንያት በየመን በኩል እንዲሄድ እያደረገ የሚያስገድል የሚያስደፍር እንዲሁም ሴቶችን የሚሸጥ ሰው ነው። ስለዚህ መላው ኢትዮጵያውያን በሀገር ውስጥ ያላችሁ በውጭም ያላችሁ ተባብረን ይህን ሰውዬ ወደ ህግ እንዲቀርብ እንዲሁም ቤተሰቦቹን አድራሻውን የምታውቁ ሰዎች አሁንም መኩ አለ እዚህ ጋር ያለነውን በጠቅላላ መጻፍ ትችላላችሁ። ይሄ ሰውዬ ነው ዋነኛና ዋነኛው በሸዋ የዘር ማጥፋት እያጠፋ ያለው የሸዋ አንድ ጊዜ ይሄ በተጎኑ አሉ ሸዋ ረቢት ፎቅ የሰራ ባለ ማነው ስሙ አያያዘኝም። የሃናን አባት ወንድም ነኝ ወይም ደግሞ አጎት ነኝ በማለት ሽመግላለሁ ብሎ ያም ቀንደኛ ደላላ በሸዋ ወጣቶች በሸዋ ልጆች ደም ሸዋ ረቢት ላይ ፎቅ ቤትና ምንድነው ይገን ያለው ቡቲክ ነበረው ብለዋል። ማነው ማሲም ነበረው ታዘብ ነው ታዛቢ የሚባል እንግዲህ እዛ ውስጥ ገብቶ ሲፈርድ የነበረ ምን አገባችሁ በእኛ በሸዋ እያለ ጭራሽ የጎጥ ስም እየጠራ እውነቱ እንዳይታወቅበት ሲያደርግ የነበረ ይሄ ታዘብ የሚባል ሙሉ ንብረቱ ፋርማሲውም ፎቅ ቤቱም እንዲወረስ ሙሉ ታዛቢው አዳሙ በድሃ ደም ነው የሰራው። በእነዚህ ልጆች ደም ነው የሰራው። ቀጥል የታባቱ ይሄኛው ፎቶ የይመች ነው የእንትና አይደለም። ሚስ አንደርስታንድ ወንድማማቾች ተክሌና አንደኛው